እንደ ታላቅ ወንድም አንዳንዴ የምነግርሽን ነገር ብትሰሚኝ ደስ ይለኛል። ባለ አንድ መኝታ ነው ፈልጋለሁ ያልሽ። ባለ አንድ መኝታ ከነ ፊኒሺንጉ 43 ካሬ ላይ ያረፈ ቤት ውስጥ ነው። ይሄንን ነው ልግዛልሽ እያልኩት ያለው። ምንድነው የሚጎለው? አሁን ይሄ ቤት ምን ሆነ ያልተመቸሽ? አባባ አይደለም ግን ከዚህ የተሻለ ካሬ ነው። 49 ካሬ ያላቸው ግን ምን ያደርግልሻል? በቃ 43 ካሬ ለኢንቨስትመንት ነው የምትፈልጊው። ጠቅላላ ክፍያው 4.8 ነው። አንዳንዴ እኔም ተረጅኝ 4.8 ሚሊዮን ብር ነው ከነ ፊኒሺንጉ። አይ እንደዚህ ነው የምትጨርሱት? አዎ ካልተመቸሽ ፊኒሺንጉ ደግሞ ራሱ ፊኒሺንጉ ድርጅት ሰርቶ ይሰጥሻል። ካልሆነ ራስሽ መስራት ትችያለሽ። እና አጠቃላይ ክፍያው 4 ሚሊዮን 53 ሺህ ብር ነው ያለ ፊኒሺንግ እና 405 ሺሁን አሁን ልስጥሽ፣ ቅድመ ክፍያው ማለት ነው 10% አሁን ልስጥሽ 10% 405 ሺህ ብር ነው። ከዛ በኋላ ቁብም ገብተሽ በየ3 ወሩ ነው 405 ሺህ ብር እየከፈልሽ በ2 ዓመት ጊዜ ውስጥ ከፍለሽ መጨረሻው ማለት ነውና